ክብሩ ይስፋ እናትና ልጁ እንግዲህ ወንድማችን በመጽሐፍ ቅዱስና ቁርአን እያጣቀሰ ብዙ አይነት የሃይማኖት ንጽጽሮችን የሚሰራ ወንድማችን ነው። እፎክራለሁ ገድላለሁ የምትል ሽንታም ግን በጭባጫ ብያለሁ። በየትኛውም ሃይማኖት እኔን አናግረኝ። እገላለሁ ሃይማኖትን ከተናገር በአፍጢሙ ደፈዋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ቆያችሁ? ወገናችን ወኒማኛ ይህ ቪዲዮ ይደርሳል ብዬ ተስፋ አደርጋለሁ። እዚህ የሰራው ቪዲዮ ላይ ቢያንስ ሁለት ውሸቶችን ዋሽታል። የመጀመሪያው ውሸት ምንድነው? ይህ ኦርቶዶክስ ወገናችን ቁርአንና መጽሐፍ ቅዱስን ያነጻጽራል ያልከው ፈጽሞ ውሸት ነው። ምክንያቱም ይህ ኦርቶዶክስ ወገናችን መጽሐፍ ቅዱስን ይፈራል። መጽሐፍ ቅዱስን ገልጦ የማያነብ ነው። ህዝበ ክርስቲያኑ መጽሐፍ ቅዱስን አንብቦ ተስፋ እንዳይቆርጥ በቁርአን ላይ እየዋሸ ህዝበ ክርስቲያኑን ቢዚ ያደረገ ምስኪን ሰው እንጂ ቁርአንና መጽሐፍ ቅዱስን ፈጽሞ አያነጻጽርም። እንደ ጴጥሮስ ዘግዝቀህ ብትሰቅለው ራሱ መጽሐፍ ቅዱስን አያነብም። ለማንኛውም እሱ ከቁርአንና ከሐዲስ ላይ አነሳሁት ያለውን ሐሳብ በመጽሐፍ ቅዱስ እሞግተዋለሁኝ። እሺ ካለ ጠይቀው በአንተ ቤት መጥቼ እወያያለሁኝ። አንደኛ። ሁለተኛ ካሁን በፊት በኮስት ልወያየው በተደጋጋሚ ጠይቀዋለሁኝ። ቢያንስ እንኳን አንድ ቪዲዮ ስራልኝ ብየዋለሁ። እሱ ምንድነው? የኦርቶዶክስ ቤተክርስቲያን ኢየሱስን እግዚአብሔር ወልድ ነው ብላ ትሰብካለች። ኢየሱስን እግዚአብሔር ወልድ ነው ብላ ታምናለች። ይህ አስተምሮ ከየት ነው የተገኘው? መጽሐፍ ቅዱስ ላይ ሐዋርያት ኢየሱስን እግዚአብሔር ወልድ ነው የሚለው እውቅና አልሰጡም። እግዚአብሔር ወልድ ነው ብለው አልሰበኩም። እግዚአብሔር ወልድ ነው ብለው አላመለኩትም። ስለዚህ ኦርቶዶክስ ቤተክርስቲያን የሐሰት ትምህርት፣ የስህተት ትምህርት ነው የምታስተምረው። አይ ኦርቶዶክስ የስህተት ትምህርት አታስተምርም ካልክ በኮስት ላወያይህ ብየው እንኳን በኮስት እወያያለሁ ሊል አንድ ቪዲዮ እንኳን አልሰራም። አስበዋል። እንግዲህ የኦርቶዶክስ ዶክትሪን በመጽሐፍ ቅዱስ ሲመዘን እንኳን ሊገኝ አይደለም መጽሐፍ ቅዱስ ላይ ኢየሱስንም ማርያምንም ደቀ መዛሙርቱንም ወደ ክህደት የሚያስገባ መናፍቅ የሚያደርግ ዶክትሪን ያላት ኦርቶዶክስ። አይ ኦርቶዶክስ ዶክትሪኗ እነዚህን ሐዋርያትና ኢየሱስን ማርያምን መናፍቅ አያደርግም ካለ በአንተ ቤት እኔ ልወያየው። አንደኛ ነገር። ሁለተኛ ነገር ይህ ወገናችን ይህ ኦርቶዶክስ ወገናችን ቲክቶክ ላይ እንደዚህ እያደረገ ያለው ምንድነው? ሙስሊሞችን ለማበሳጨትና ሙስሊሞችን ለመበቀል ነው። የዛሬ ዓመት አካባቢ በስልጤ ዞን ቀበት ወረዳ ላይ የኦርቶዶክስ የሃይስኩል መምህራን ከተማ ላይ የሚኖሩትን ኦርቶዶክሶች ጋር በመተባበር 400 የሚጠጋ የሙስሊም ተማሪ ላይ ድግምት አደረጉ። ኢየሱስ ፈጣሪ ነው ብሎ መስበክ ሲያቀታቸው በድግምት ኦርቶዶክስ ለማድረግ 400 የሚደርስ ተማሪ ላይ ድግምት አደረጉባቸው። አስቡት። የኦርቶዶክስ መምህራን ናቸው። ያኒ የሃይስኩል መምህር ናቸው። ልጆቻቸው ማለት ነው። ልጆቻቸው ላይ ድግምት ያደረጉ ወስላቶች ናቸው። እንግዲህ ማህበረሰቡ ችሎ አልችል ሲል ወደ ሚዲያ ሲወጣ እንደ ደጋሚ ኦርቶዶክስ ምናምን ሲባል እንዴት እንደዛ ትላላችሁ አለ የኦርቶዶክስ ወገናችን። እና ለመበቀል የጀመረ እንጂ ዕውቀት ኑሮት መጽሐፍ ቅዱስን አገላብጦ የሚያነጻጽር አይደለም። በነገራችን ላይ ስለ ግድያ ምናምን ብሏል። እንዴ ስለ ግድያ ያለውን መጽሐፍ ቅዱስን ገልጠን እንወያይ። ለምሳሌ ላሳይህ እስኪ። ስለ ግድያ ያለው መጽሐፍ ቅዱስን ገልጠን እናነጻጽር። ሆሴዕ 13:16 ላይ እግዚአብሔር የእርጉዝን ሆድ እቀዳለሁኝ ሕፃናትን እፈጠፍጣለሁ ይላል። በነገራችን ላይ እግዚአብሔር በጣም አሰቃቂ የግድያ ትምህርት ነው የሚያስተምረው መጽሐፍ ቅዱስ ላይ። መጽሐፈ ነገሥት ላይ ነብዩ ኤልያስ ያደረገውን ያነበቡ ቀን የመጀመሪያ ቀን ማለት ነው ከመደንገጥ የተነሳ ጉሮሮዬን ነው ያስቆጣ ቃላችሁ። በጣም ነው የሚያስደነግጠው። እንግዲህ በኦርቶዶክስ ነብዩ ኤልያስ ቅዱስ ኤልያስ ነው የሚባለው። ሰዎችን አሳረዳቸው ተብሎ ነው የተጻፈው መጽሐፍ ቅዱስ ላይ ማለት ነው። እንግዲህ አሳረደ የሚል መጽሐፍ መግለጥ የተሳነው ሰው ስለ ግድያ እንዲህ ያለ ስለምና እያለ ያወራል። ልብ ካለው ከሆስት ከፈራ በአንተ ቤት እንወያይ። ከሃይማኖት የወጣ ይገደል ይላል እያለ ለቀጠፈውም መጽሐፍ ቅዱስ መሰረት አድርገን እናነጻጽር። ብቻ ውይይቱን ይቀበል። ለምሳሌ ሁለተኛ ዜና 15:13 ላይ የእስራኤልን አምላክ አልፈልግም ያለ ታናሽ ወይም ታላቅ ሴትም ሆነ ወንድ ይገደል ይላል። እንደውም ዘዳግም 13 ከቁጥር 9 ጀምራችሁ ብታነቡት ሃይማኖት መልቀቅ አይደለም። ሌላ ሰው መጥቶ የሆነ ሃይማኖት ቢሰብክ አጥፋው ነው የሚለው። ጨፍጭፍ ነው። እግዚአብሔር ከኔ ውጭ ላለ አምላክ የሚሰዋ ይጥፋ ነው ያለው። በነገራችን ላይ እግዚአብሔር በጣም ጨካኝ ነው። አዲስ ኪዳን ላይ ራሱ ክርስቲያን ያልሆነ ሰው በቤታችሁ አታስገቡ፣ ሰላም ብትሉት ራሱ የሱ እምነት ወደ እናንተ ይጋባል የሚል ነገር ነው ያለው። እሺ ካለ እንወያይ። መጽሐፍ ቅዱስን በእርግጥ ይፈራዋል። ምንድን ነው ያልከው? አንተ ሰውዬ ተረጋጋ። ዲቃላ ማመድ አብደላ ነው የአብደላ ልጅ ነው ዲቃላ።
በሚያስቅ ሁኔታ ወገናችን ዮኒ ማኛ ይህንን ኦርቶዶክስ ወገናችንን የሚዋየው ጠፋ ላልከው በጣም ተሳስተሃል። የሚዋየው አልጠፋም። ይሄ ኦርቶዶክስ ወገናችን ግብረ ገብነት የጎደለው ነው። ግብረ ገብነት የጎደለው እንደሆነ በመረጃ አሳይቻለሁ። ራሱ እየሰራቸውን ማለት ነው። ሲጀመር እሱ በኦርቶዶክስ ተስፋ ቆርጧል፣ ጨልሏል። ለዚህ ነው መጽሐፍ ቅዱስን የማይነካው። የኦርቶዶክስን ገድላትና ዶክትሪን መሰረት አድርገን መጽሐፍ ቅዱስን መሰረት አድርገን እንድንወያይ የማይፈልገው የሚሸሸው ለዚህ ነው። የሸሸው እሱ ራሱ እንጂ እኛ አልሸሸንም። ስለዚህ አንተ ወንድሜ ነው ብለሃል፣ ምከረው፣ ግብረ ገብነቱን ያስተካክል። መጽሐፍ ቅዱስን መሰረት አድርገን እንሞግት። የኦርቶዶክስ ዶክትሪንን እስኪ መጽሐፍ ቅዱስ ላይ እንፈልገው። አንተ እንደማንም ብለህ አቅርበው ዮኒ ማኛ። ወገናችን ዮኒ ማኛ በሰራው ቪዲዮ ላይ 2 ውሸቶችን ዋሽታል ብያለሁኝ። አንደኛው ውሸትህን ተናግሬያለሁኝ። ሁለተኛው ውሸትህን ደግሞ ይገደል ምናምን ያለው ልጅ 20 ሺህ ላይ ካደርገውታል አልከው በጣም ውሸት ነው። ሲጀመር ልጁ ደንግጦ ቪዲዮን አጥፍቶታል። ልጁ የሰራውን ስራ ተቃውመናል። ለኔ ለራሱ እንደዛ ማድረግ ያስከስሳል፣ ሊከሰስ ብዬ ተቃውም ያለሁኝ። ይኸው የሰራሁት ቪዲዮ ልጁ ደንግጦ እንደውም ቪዲዮ አልሰራሁም ብሎ አጥፍቷል። ከሰሳለሁ ብሎ ደንግጦ ማለት ነው። ይከሰስ እስከሚል ደርሻለሁኝ። በነገራችን ላይ የግለሰብ ማንነት ሃይማኖትን አይለካም። ካሁን በፊት የአንተን አካውንትም ሪፖርት አድርገው ሲያዘጉ ወገናችን ዮኒ ማኛ ተዋት አድርጉ። የጠየቀው ንጽጽራዊ ጥያቄ ነው። ንጽጽራዊ መልስ እንመልስለት። እንደዚህ አይነት የሞኛ አካሄድ አትሂዱ ብዬ ተቃውም ያለውኝ። አጋጣሚ እኔ ቲክቶክ በተደጋጋሚ ስለሚዘጋ ቪዲዮ ቫይራል ስላልወጣ እንጂ ዮኒ ማኛ ላይ ሪፖርት ማድረጉ ስህተት ነው። እሱ የጠየቀው ኖርማል ንጽጽራዊ ጥያቄ ነው እንመልስ ብዬ ነበረ። ነገር ግን እናንተ ፎከስ አታደርጉም መልካሙ ስራ ላይ ማለት ነው። በመጨረሻ የማስተላልፈው መልእክት ቢኖረኝ ዮኒ ማኛና መሰል ክርስቲያኖች ኦርቶዶክስ፣ ፕሮቴስታንት እዚህ ሶሻል ሚዲያ ላይ ብዙ ፎሎወር ስላላችሁ ይህንን ኦርቶዶክስ ወገናችን ሆይ ሆይ ብላችሁ ስላዳነቃችሁት ትክክል ነው ማለት አይደለም። ሲጀምር እሱ መጽሐፍ ቅዱስ መሰረት አድርጎ የሚያወራ አይደለም። ሲቀጥል እናንተ በቁጥር ብዙ ስለሆናችሁ ብዙ ስለጮኻችሁ እኛ ተሳሳትን ወይም እኛ ስህተትን ማለት አይደለም። ሙስሊም ማህበረሰብ በቁጥር ትንሽ ስለሆነ ማለት ነው። እንግዲህ እንደሚታወቀው ኦርቶዶክስ ከ60 ሚሊዮን በላይ ነው። ፕሮቴስታንትም ወደ 30 ሚሊዮን የሚጠጋ ነው። እንግዲህ ከ80 እስከ 90 ሚሊዮን የሚሆነው የኢትዮጵያ ክርስቲያን ማህበረሰብ ነው ማለት ነው። በቁጥር አናሳ ስለሆነ እናንተ ስለጮኻችሁ ይህን ኦርቶዶክስ ወገናችን ትክክል አታደርጉትም፣ ወይም ያላችሁበትን የኦርቶዶክስ እና የፕሮቴስታንት ዶክትሪን ትክክል አታደርጉትም ማለት ነው። እንደሚታወቀው ክርስትና በኢትዮጵያ ምድር በኦርቶዶክስ በኩል በሰይፍ የተስፋፋ ሃይማኖት ነው። ኦርቶዶክስ ኢትዮጵያ ላይ 1500 ዓመት ሀገር ገዝታለች። 300 በላይ ዓመትን አገው ላሊበላን የገነቡት አገዎች አስተዳድረዋል። ከ300 በኋላ ደግሞ እነዚህ ሰለሞናዊ የሚባሉት እኛ የእስራኤል ዘር ነን፣ አገዎች የእስራኤል ዘር አይደላችሁም ብለው አገዎቹ ጋር ጦርነት ገጥመው አገዎችን ካባረሩ በኋላ 1200 ዓመት የእስራኤል ዘር ነን ብለው አስተዳድረዋል። የኦርቶዶክስ ነገስታት ማለት ነው። የአገውም ይሄኛውም ያማረው ነው መሰለኝ ነገስታትም አንድ ላይ ተደምሮ 1500 ዓመት ያክል የኦርቶዶክስ ነገስታት በሰይፍ ሀገሪቱን ሲያስሱ ኑሯል። ስለዚህ የኦርቶዶክስ ማህበረሰብ 60 ሚሊዮን የደረሰው በሰፊ የተስፋፋ ማህበረሰብ ነውና ሶሻል ሚዲያ ላይ ብዙ ላይክ ስለተገኘ ብዙ ስለተንጫጫችሁ በቁጥር ስለበለጣችሁ ትክክል ናችሁ ማለት አይደለም። እንመስላል ሸራ አድርጉላችሁ ለወገኖቻችን።